የወንጌላትን መጽሐፍት በጥንቃቄ አንብበውት የሚያውቁ ከሆነ በኢየሱስ ዙሪያ በተደጋጋሚ የሚታዩ የተወሰኑ ቡድኖችን ልብ ሳይሉ አይቀሩም። ፈሪሳውያን ጥያቄ ያበዙበታል፣ ሰዱቃውያን ይገዳደሩታል፣ ጻፎች ደግሞ ከእርሱ ጋር በሐሳብ ይሟገታሉ። በዚያ ዘመን ጥላ ስር ደግሞ እሴያውያን በመባል የሚታወቁት ሚስጥራዊ ማህበረሰብ በበረሃ ውስጥ በዝምታ ይኖሩ ነበር። ነገር ግን በእነዚህ ቡድኖች መካከል ያለው ልዩነት ምን ነበር? ለምንስ ተፈጠሩ? ለኢየሱስስ የሰጡት ምላሽ ለምን እንዲህ የተለያየ ሆነ? ለእነዚህ ጥያቄዎች መልስ ለመስጠት ወደ መጀመሪያው ክፍለ ዘመን የይሁዳ ምድር መለስ ብለን ኢየሱስን ዘመን የቀረጹትን ሃይማኖታዊ እንቅስቃሴዎች መቃኘት ይኖርብናል። የዚያ ዘመን ሃይማኖታዊ ገጽታ ብዙዎች ከሚገምቱት በላይ እጅግ ውስብስብ ነበረ። ስለ ጥንታዊው አይሁድ እምነት ስናስብ በኢየሩሳሌም ቤተ መቅደስ ውስጥ የሚከናወን አንድ ወጥ የሆነ እምነት አድርገን መሳል ይቀል ይሆናል። ነገር ግን እውነታው ከዚህ የተለየ ነበረ። ኢየሱስ አገልግሎቱን በጀመረበት ወቅት እያንዳንዳቸው የራሳቸው የመጽሐፍ ቅዱስ ትርጓሜ፣ የራሳቸው የእስራኤል የወደፊት ተስፋ እና እግዚአብሔርን የማገልገል የተለያየ እይታ ያላቸው በርካታ ተደማጭነት ያላቸው ቡድኖች ተፈጥረው ነበር። በብዙ መልኩ የኢየሱስ ዘመን የሃይማኖት ድባብ የሐሳቦች የጦር ሜዳን ይመስል ነበር። የተለያዩ ቡድኖች የሕግ ትርጓሜያቸው ለእግዚአብሔር ፈቃድ እጅግ ታማኝ የሆነው የእነርሱ እንደሆነ በማመን እምነታቸውን በጽኑ ይከላከሉ ነበር። እነዚህ አለመግባባቶች በጥቃቅን ጉዳዮች ላይ የተመሰረቱ ግን አልነበሩም። ይልቁንም በባዕድ አገዛዝ ስር ይኖር የነበረ የአንድ ሙሉ ብሔር ማንነት በስልጣንና በቀጣይ አቅጣጫ ላይ ያተኮሩ ክርክሮች ነበሩ። እነዚህ እንቅስቃሴዎች ለምን እንደተፈጠሩ ለመረዳት በብሉይ ኪዳንና በአዲስ ኪዳን መካከል ወደ ነበሩት 100 ዘመናት መመለስ አለብን። ይህ ወቅት በሁለቱ ኪዳናት መካከል ያለው የሽግግር ዘመን በመባል ይታወቃል። መጽሐፍ ቅዱስ በዚህ ጊዜ ውስጥ አዳዲስ ነቢያት ለመነሳታቸው ባይዘግብም የታሪክ አዙሪት ግን ሂደቱን በስነ ስርዓት ቀጥሎ ነበር። እስራኤል በኃያላን መንግስታት ቁጥጥር ስር ወደቀች። በመጀመሪያ ግሪኮች ቀጠናውን ድል በማድረግ የግሪክን ባህል በምድሪቱ ላይ አስፋፉ። በኋላም የሮም ግዛት ስልጣኑን ተረክቦ የወታደራዊ ወረራና የፖለቲካ ቁጥጥርን አመጣ። በአረማውያን አገዛዝ ስር መኖር በአይሁድ ማህበረሰብ ውስጥ ከፍተኛ ውጥረትን ፈጠረ። የእስራኤል ሕዝብ ከባድ ፈተና ገጠመው። በባዕድ ልማዶች፣ በፍልስፍናዎችና በፖለቲካዊ ስልጣን ተከበበ። ለእግዚአብሔር ታማኝ ሆኖ መቀጠል እንችላለን የሚለው ጥያቄ በትልቁ ይነሳ ጀመር። ለዚህ ጥያቄ የተለያዩ መሪዎች የተለያዩ መልሶችን ማቅረብ ጀመሩ። አንዳንዶች መፍትሄው ለሕጉ በጥብቅ መታዘዝ ነው ብለው አመኑ። ሌሎች ደግሞ በሕይወት ለመቆየት ከፖለቲካ ኃይሎች ጋር መተባበር ግድ ነው አሉ። የሚቀጥሉት ጥቂቶች ደግሞ በእውቀትና በትምህርት ላይ ብቻ ትኩረት አደረጉ። ሌሎቹ ማህበረሰብ ደግሞ እጅግ ከመበላሸቱ የተነሳ ከዓለም ተለይቶ መኖር ብቸኛው አማራጭ እንደሆነ አመኑ። ከዚህ ድባብ ውስጥ ነው የአዲስ ኪዳንን የሃይማኖት አየር የገዙት 4 ተደማጭነት ያላቸው ቡድኖች የበቀሉት። እነርሱም ፈሪሳውያን፣ ሰዱቃውያን፣ ጻፎችና እሴያውያን ነበሩ። እያንዳንዳቸው ለዘመኑ ፈተና የራሳቸውን ምላሽ አዘጋጁ። እያንዳንዳቸው ለእስራኤል የሚበጀው ታማኝ ጎዳና የእነርሱ እንደሆነ አመኑ። በመጨረሻም እያንዳንዳቸው ከኢየሱስ ጋር በተለያየ መንገድ ተገናኙ። የመጀመሪያ የምንመለከተው ፈሪሳውያኖችን ነው። እነዚህ ሕግን ለማዳን የተለዩ ተብለው የሚጠሩት ልዩ ነን ብለው ራሳቸውን የሚቆጥሩ ወገኖች ናቸው። እስቲ ይሁዳን እንደ አንድ ግዙፍ የቼስ ሰሌዳ አድርገው ይሳሏት። በማህበረሰቡ ውስጥ የሚደረግ እያንዳንዱ እንቅስቃሴ መንፈሳዊም ፖለቲካዊም መዘዝ ነበረው። የአምልኮ ውሳኔዎች የማንነት ውሳኔዎች ነበሩ። ስለ ቅዱሳት መጽሐፍት የሚነሱ ጥያቄዎች በዚያ ውስብስብ ድባብ ውስጥ ስለ ስልጣን የሚነሱ ጥያቄዎችም ነበሩ። በአዲስ ኪዳን ታሪኮች ውስጥ በተደጋጋሚ ከሚታዩት ከፈሪሳውያን ጀምር። ፈሪሳዊ የሚለው ስም ትርጓሜው የተለዩት ማለት ሳይሆን አይቀርም። ይህም
ካለው ባህል ተለይተው ለመኖር ያላቸውን ፍላጎት የሚያንጸባርቅ ስያሜ ነው። በታሪክ ሂደት ፈሪሳውያን የበቀሉት ከብዙ መቶ ዓመታት በፊት የግሪክን ባህላዊ ተጽዕኖ ከተቃወሙት ሐሲዲም ከሚባሉት እንቅስቃሴ እየመነጨ ነው። ፈሪሳውያን የእስራኤል መኖር የተመሰረተው ለእግዚአብሔር ሕግ በሚታይ ፍጹም ታማኝነት ላይ እንደሆነ ያምኑ ነበረ። ነገር ግን በኢየሩሳሌም ካሉት የቤተ መቅደስ ባለስልጣናት በተለየ መልኩ እነርሱ ትኩረት ያደረጉት ሃይማኖታዊ ተገዢነት ወደ ዕለት ተዕለት ሕይወት ውስጥ በማስገባት ላይ ነበረ። ተጽዕኗቸው በየከተማውና በየመንደሩ በተበተኑት ምኩራቦች ውስጥ እንኳን የጎላ ነበረ። እነዚህ መጽሐፍትን ያስተምራሉ፣ ሕጉን ይተረጉማሉ፣ ተራው ሕዝብም በታማኝነት እንዴት መኖር እንዳለበት ይመራሉ። በብዙ መልኩ ፈሪሳውያን ሕዝባዊ የሃይማኖት ንቅናቄን ይወክላሉ ማለት ይቻላል። ለቅድስናና ለታዛዥነት ባላቸው ትጋት ምክንያት በተራው ሕዝብ ዘንድ እጅግ የተከበሩ ነበሩ። ግባቸውም የዕለት ተዕለት ሕይወት እያንዳንዱ ክፍል ለእግዚአብሔር ትእዛዝ ያለውን ታማኝነት እንዲያንጸባርቅ ማድረግ ነበረ። የፈሪሳውያን ትምህርት አንዱ ልዩ መለያ በመጽሐፍ ከተጻፈው ሕግ ጎን ለጎን የቃል ቶራ ብለው በሚጠሩት ትምህርታቸው ማመናቸው ነበር። ይህ የትርጓሜና የማብራሪያ አካል ከሙሴ ጀምሮ በትውልዶች መምህራን በኩል ሲተላለፍ እንደመጣ ያምናሉ። በዚህ እይታ መሰረት እግዚአብሔር በሲና ተራራ ላይ የተጻፈውንም ሆነ የቃል መመሪያን ሰጥቷል ብለው ስለሚያምኑ ለፈሪሳውያን ቅዱሳት መጻሕፍት እንዲሁ የሚነበቡ ቃላት ብቻ አልነበሩም። ጥንቃቄ የተሞላበት ትርጓሜና የአተገባበር ያስፈልገዋል። ሕጉን ባለማወቅም ቢሆን እንዳይጥሱ ተጨማሪ መመሪያዎችን ማውጣት ሕዝቡን ይረዳል ብለው አመኑ። ይህ አቀራረብ በትእዛዛቱ ዙሪያ የመከላከያ አጥር መገንባት ተብሎ ይገለጻል። በዚህ አመለካከታቸው ምክንያት ፈሪሳውያን ለሃይማኖታዊ ዝርዝር ጉዳዮች እጅግ ጥንቃቄ ያደርጉ ነበረ። ሰንበትን በጥብቅ ያከብራሉ፣ ትክክለኛውን የአስራት ሥርዓት ይፈጽማሉ፣ እንዲሁም ስለ ሥርዓተ ንጽሕና የወጡ ውስብስብ ደንቦችን ይከተሉ ነበረ። እንደ መብላት፣ መጓዝ እና መስራት ያሉ ተራ ተግባራት ሁሉ በእነዚህ የሕግ ትርጓሜዎች የተቀረጹ ነበሩ። ፈሪሳውያን ከሚታየው ሕግ ባሻገር ግን ስለማይታየው መንፈሳዊ ዓለምም ጽኑ እምነት ነበራቸው። ሙታን እንደሚነሱ፣ መላእክትና አጋንንት እንዳሉ፣ እንዲሁም አንድ ቀን እስራኤልን የሚያድስ መሲህ እንደሚመጣ በሙሉ ልብ ያምኑ ነበረ። እነዚህ እምነቶች በሮማ አገዛዝ ቀንበር ስር ለሚማቀቀው ሕዝብ ትልቅ ተስፋ የሚሰጡ ናቸው። እግዚአብሔር አንድ ቀን በታሪክ ውስጥ ጣልቃ ገብቶ ፍርድንና ፍትህን እንደሚያመጣ በናፍቆት የሚጠባበቁ ነበሩ። ሆኖም ይህ በሚታይ ታዛዥነት ላይ ብቻ ያተኮረው ትጋታቸው አንዳንዴ ለከፋ ችግር ይዳርጋቸው ነበር። መንፈሳዊ ተጋድሏቸው ቀስ በቀስ ወደ ይዩልኝ ተግባር ሊቀየር ይችላልና ነው። ውስጣዊ ማንነትን ከመለወጥ ይልቅ ውጫዊ ገጽታን ወደ ማሳመር ያደላ ነበረ። ኢየሱስ በዚህ ጉዳይ ላይ በተደጋጋሚ ተገዳድሯቸዋል። በማቴዎስ ምዕራፍ 23 17ኛው ቁጥር ላይ ኢየሱስ እነርሱን በውጪ አምረው በሚታዩ በውስጣቸው ግን የአጥንት ግምጃ በሆኑ በኖራ የተነሰኑ መቃብሮች ጋር ሲያመሳስላቸው እናያለን። የእርሱ ትችት በሕጉ ላይ አልነበረም። ይልቁንም የልብን ሁኔታ ችላ ብለው ውጫዊ ስነ ምግባርን ብቻ ከፍ በሚያደርጉ ሃይማኖታዊ ሥርዓታቸው ላይ ነበረ። ብዙዎቹ ፈሪሳውያን እግዚአብሔርን ለማክበር ከልብ ቢመኙም ሥርዓታቸው ግን ሰዎችን ወደ አምላክ ከመቅረብ ይልቅ በተራው ሕዝብ ላይ ከባድ ሸክምን የሚጭን ሆኖ አግኝተውታል። የእነርሱ ጥብቅ ትርጓሜ ቅድስና ለሃይማኖት ሊቃውንት ብቻ የተተወ ይመስል ነበረ። ሌላው ደግሞ የምንመለከታቸው ወገኖች ሰዱቃውያን ይባላሉ። እነዚህን የቤተ መቅደሱ ባለስልጣናት ማለት ይቻላል። ፈሪሳውያን በሕዝባዊ መንፈሳዊነት ላይ የተመሰረተ ንቅናቄ ቢወክሉም፣ ሌላኛው ቡድን ግን ከማህበረሰቡ እጅግ በተለየ ከፍታ ላይ ተቀምጦ የነበሩት በፈሪሳውያን ተቃራኒ የነበሩ ሰዱቃውያኖች ናቸው። በኢየሩሳሌም ቤተ መቅደስ ዙሪያ የተሰበሰቡ ባለጠጎችና የፖለቲካ ልሂቃን ነበሩ። ፈሪሳውያን የሕዝቡን መምህራ ከሆኑ፣ ሰዱቃውያን ደግሞ የቤተ መቅደሱና የፖለቲካው ሥርዓት ጠባቂዎች ናቸው ማለት ይቻላል። እነርሱ በኢየሩሳሌም የሚኖሩ ከበርቴ የሆኑና በሮማ አገዛዝ ስር
ይሁዳን በሚያስተዳድረው የፖለቲካ መዋቅር ውስጥ ጥልቅ ቁርኝት ያላቸው መኳንንቶች ናቸው። ፈሪሳውያን ተጽዕኗቸውን ያገኙት በሕግ ትርጓሜና በትምህርት ቢሆንም ሰዱቃውያን ግን ስልጣናቸውን ያገኙት ከደረጃቸው ከሀብታቸውና በቤተ መቅደሱ ሥርዓት ላይ ካላቸው ቁጥጥር ነበረ። አብዛኞቹ ሰዱቃውያን ለትውልድ በቤተ መቅደሱ ሲያገለግሉ ከነበሩ የካህናት ቤተሰቦች የወጡ ነበሩ። በዚያ ዘመን የኢየሩሳሌም ቤተ መቅደስ የመንፈሳዊ አምልኮ ማዕከል ብቻ ሳይሆን የኢኮኖሚና የፖለቲካ እምብርትም ነበረ። መስዋዕቶች፣ ስጦታዎች፣ በበዓላትና የንግድ ጉዞዎች ሁሉ በዚህ የተቀደሰ ተቋም በኩል ያልፉ ነበረ። ቤተ መቅደሱን መቆጣጠር ማለት የአይሁድን ሕይወት ትልቅ ክፍል እንደ መቆጣጠር የሚቆጠር ነው። ሰዱቃውያን በባህሪያቸው ለሃይማኖት ያላቸው አቀራረብ ተግባራዊ እና ፖለቲካዊ ነው። ለእነርሱ ዋናው ቅድሚያ የሚሰጠው ነገር መረጋጋት ነበረ። ይሁዳ በሮም ስልጣን ስር መሆኗን ጠንቅቀው ያውቃሉ። ማንኛውም ግልጽ የሆነ አመጽ አስከፊ መዘዝ እንደሚያስከትልም ይረዳሉ። በዚህም ምክንያት ከሮም አስተዳደር ጋር ጥንቃቄ የተሞላበትና አንዳንዴም የትብብር ግንኙነት የሚመሰርቱት እነዚሁ ቡድኖች ናቸው። ሰላምን ማስከበርና በቤተ መቅደሱ ሥርዓት ውስጥ ያላቸው ተጽዕኖ ጠብቆ ማቆየት ትልቁ ጭንቀታቸው ነው። ይህ አቀራረብ ከፈሪሳውያን ፈጽሞ የተለዩ ያደርጋቸዋል። ፈሪሳውያን በሃይማኖታዊ ትጋታቸው በሕዝቡ ዘንድ ቢከበሩም ሰዱቃውያን ግን አብዛኛውን ጊዜ እንደ ርቀት ልሂቃን ይታዩ ነበረ። እነርሱ የሚንቀሳቀሱት በስልጣን ኮሪደሮች ውስጥ እንጂ በገጠር ምኩራቦች ውስጥ አልነበረም። ትኩረታቸው የግለሰቦችን የዕለት ተዕለት ባህሪ መምራት ሳይሆን የቤተ መቅደሱን ሥራና የይሁዳን ሰፊ የፖለቲካ መዋቅር ማስቀጠል ነበረ። የእነርሱ ሃይማኖታዊ እምነትም ከፈሪሳውያን በእጅጉ ይለያል። ሰዱቃውያን የቃል ቶራን ሙሉ በሙሉ ውድቅ ያደርጋሉ። በእነርሱ እይታ ትክክለኛ ስልጣን ያለው በሙሴ የተጻፈው ሕግ ብቻ ነው። በተለይም የመጀመሪያዎቹን 5 የመጽሐፍ ቅዱስ መጽሐፍት ኦሪትን ብቻ እንደ ትምህርታቸው መሰረት ይቀበሉት ነበረ። በዚህ ውስን የመጽሐፍ ቅዱስ ማዕቀፍ ምክንያት በሌሎች አይሁድ ዘንድ የተለመዱ የነበሩትን በርካታ ትምህርቶች አይቀበሉትም። ከእነዚህም ውስጥ ዋነኛው የሙታን ትንሣኤ ነው። የትንሣኤ ሐሳብ በኦሪት መጽሐፍት ውስጥ በግልጽ አልተጠቀሰም ነበረ በሚል ሰዱቃውያን እንደ መሰረት የለሽ ሐሳብ ይቆጥሩታል። እንዲሁም በፈሪሳውያን ዘንድ ተቀባይነት የነበራቸውን ስለ መላእክት፣ ስለ መናፍስትና ስለ ሌሎች ከተፈጥሮ በላይ ስለሆኑ ነገሮች የሚሰጡ ትምህርቶችን በፍጹም አይቀበሉትም። አይሁዳዊ ታሪክ ጸሐፊ ፍላቪየስ ጆሴፈስ የተሰኘው ሰዱቃውያንን አሁን ባለው ዓለም ላይ ብቻ ትኩረት የሚያደርጉ ቡድኖች እንደሆኑ ይገልጻቸዋል። ከሞት በኋላ ስላለው ሕይወት ከመፈላሰፍ ይልቅ እዚህና አሁን ያለውን ሥርዓት በማስጠበቅ ላይ ያተኩሩ ነበረ። ለእነርሱ ሃይማኖት ከቤተ መቅደስ ሥርዓቶች፣ ከክህነት ተግባራትና ይሁዳ በሮም ሥልጣን ስር እንድትቀጥል ከሚያስፈልገው የፖለቲካ ሚዛን ጋር የተቆራኘ ነው። አንድ ፈሪሳዊ ይህ ምግብ በንጽሕና ሕግ መሠረት የቀረበ ነው ወይ ብሎ ሲጠይቅ፣ በጥንቃቄ ሲመረምር፣ አንድ ሰዱቃዊ ግን የቤተ መቅደሱ መሥዋዕት በትክክል እየተከናወነ ነው ወይ ብሎ ይጠይቃል። ከእርሱ ጋር የተያያዘው የኢኮኖሚ ሥርዓትስ በሥርዓት እየተሰራ ነው ብሎ ይናገራል። የሚያስጨንቃቸው እንደዚህ አይነቱ ጉዳይ ነው። ኃላፊነታቸው የግል ጉዳይ ሳይሆን ተቋማዊ ነበረ። ወንጌላት ኢየሱስ ከሰዱቃውያን ጋር ፊት ለፊት የተጋጠመባቸውን በርካታ አጋጣሚዎች ይዘግባሉ። አንዱና ታዋቂው ክስተት በማቴዎስ ምዕራፍ 22 ላይ ይገኛል። በዚያም ክፍል ኢየሱስን በሕዝብ ፊት ለመፈተን ሙከራ አድርገው ነበረ። ሰዱቃውያን የትንሣኤን ሐሳብ አመክንዮ ቢስ ለማስመሰል እጅግ የተወሳሰበና በግምት ላይ የተመሰረተ ጥያቄ ይዘው ወደ ኢየሱስ ቀረቡ። በኦሪት ሕግ የሥርዓት መሠረት አንዲት ሴት 7 ወንድማማቾችን በየተራ አግብታ አንዱ ሲሞት ለሌላው እየተተካኩ 7ቱም ልጅ ሳይወልዱ ስለሞቱባት ሴት ተረኩለት። በመጨረሻም 7ቱም ሞቱ ይሉታል። ሰዱቃውያንም የማይመለስ የመሰላቸውን ጥያቄ ሰነዘሩ። በትንሣኤ ቀን ይህች ሴት ከ7ቱ ለማንኛው ሚስት ትሆናለች አሉት። ጥያቄያቸው ከልብ የመነጨ የማወቅ ጉጉት ሳይሆን ትንሣኤ የሚባለው ነገር ምን ያህል ዘበት እንደሆነ ለማሳየት የታለመ ነበረ። ኢየሱስ ግን
በሐሳባቸው ውስጥ ያለውን ጥልቅ ስህተት ገለጸላቸው። መጽሐፍትንና የእግዚአብሔርን ኃይል ባለማወቃቸው እንደሳቱ ነገራቸው። በመቀጠልም እነርሱ የራሳቸው ሥልጣን ባለው መጽሐፍ አድርገው ከሚቀበሉት ከኦሪት ውስጥ አንድን ጥቅስ ጠቀሰላቸው። እግዚአብሔር ራሱን የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ብሎ መጥራቱን አስታወሳቸው። ኢየሱስም ማስረዳቱን ሲቀጥል እግዚአብሔር የሕያዋን አምላክ ነው እንጂ የሙታን አይደለም አላቸው። በዚህች አንዲት ምላሽ ብቻ የእነርሱ የቅዱሳት መጻሕፍት ትርጓሜ ምን ያህል ጎዶሎ እንደሆነ አረጋገጠ። ስለ ኢየሱስ ዘመን በሚደረጉ ውይይቶች ፈሪሳውያን፣ ሰዱቃውያን በብዛት ቢጠቀሱም ሌላኛው ቡድን ግን በዝምታ የአይሁድን ሃይማኖታዊ ሕይወት በመቅረጽ ረገድ ወሳኝ ሚና ተጫውተዋል። እነዚህም ጸሐፍቶች የሚባሉት ቡድኖች ነበሩ። እንደ ፈሪሳውያንና ሰዱቃውያን ጸሐፎች በዋነኝነት የፖለቲካ ንቅናቄ ወይም የሃይማኖት ወገን አልነበሩም። ይልቁንም እነርሱ በሕግና በቅዱሳት መጻሕፍት ላይ የተካኑ የባለሙያዎች ክፍሎች ናቸው። አብዛኛው ሕዝብ ማንበብና መጻፍ በማይችልበት ዓለም ውስጥ ጸሐፍቶች ዕውቀት ስላላቸው ብቻ ከፍተኛ ተጽዕኖ ነበራቸው። ሥራቸው የሚጀምረው ቅዱሳት መጻሕፍትን ከመገልበጥ ነበር። እያንዳንዱ ጥቅል መጽሐፍ በእጅ ፊደል በፊደል እጅግ በረቀቀ ጥንቃቄ መገለጥ ነበረበት። ይህ ተግባር የብዙ ዓመታት ስልጠናንና ትኩረትን ይጠይቃል። ነገር ግን የጻፎች ኃላፊነት በዚህ ብቻ አያበቃም። እነርሱ የሕግ ተርጓሚዎችም ነበሩ። አስቸጋሪ የሕግ ጥያቄዎች ሲነሱ ጥንታዊ ትእዛዛት በእውነተኛ የሕይወት ሁኔታዎች ላይ እንዴት መተግበር እንዳለባቸው ለመተንተን መጽሐፍትን በጥልቀት ያጠኑ ነበረ። በዚህ ረገድ ጻፎች በዘመናዊው ዓለም እንደ ጠበቆች፣ ዳኞችና የነገረ መለኮት ምሁራን ያገለግሉ ነበር። በሙያቸው ምክንያት መምህር ወይም ረቢ ተብለው ይጠራሉ። ስልጣናቸው የመጣው ከፖለቲካ ኃይል ወይም ከቤተሰብ ሐረግ ሳይሆን ለዓመታት ካደረጉት ጥልቅ ጥናት ነበረ። ብዙ ጻፎች ከፈሪሳውያን ጋር የቅርብ ግንኙነት ነበራቸው። ምክንያቱም ሁለቱም ቡድኖች ለሕጉ ትርጓሜ ትልቅ ቦታ ይሰጡ ስለነበር ነው። ይሁን እንጂ የዕውቀት ስልጣን የራሱ አደጋ ነበረው። ዕውቀት እውነትን ሊያበራ ይችላል፣ ነገር ግን ከርኅራኄ ሲለይ አደገኛ ይሆናል። ኢየሱስ ሃይማኖታዊ ዕውቀት ከፍቅርና ከፍትህ ሲለይ ወደ መንፈሳዊ ዕውርነት እንደሚያመራ በተደጋጋሚ ያስጠንቅቋል። በማርቆስ ወንጌል 12ኛው ምዕራፍ 38ኛው ቁጥር ላይ ኢየሱስ ሕዝቡ በሕዝብ ፊት መታየትን ከሚወዱ ጻፎች እንዲጠነቀቁ አስጠነቀቀ። እነርሱ ረጅም ልብስ ለብሰው መዞርንና በየገበያ ቦታ ሰላምታ መፈለግን ይወዳሉ። በጉባኤና በግብዣ ቦታ የክብር ቦታን ይሻሉ። በውጫዊ ገጽታቸው የተከበሩና የተደነቁ ይመስላሉ። ነገር ግን ኢየሱስ የጽድቅ መስለው ረጅም ጸሎት እያደረጉ የባልቴቶችን ቤት የሚበሉ እንደሆኑ ከሰሳቸው። በዚህም የቅዱሳት መጻሕፍት ጠባቂዎች አንዳንድ የሚጠብቁትን መልእክት ዋና ፍሬ እንዴት ሊዘነጉ እንደሚችሉ አረጋገጠ። ጻፎች ሌላውን የሰው ልጅ ደካማ ጎን ይወክላሉ። እነርሱም እምነትን እንደ አንድ የአእምሮ እንቅስቃሴ ብቻ የመቁጠር ፈተና ነው። ቃሉን ያውቁታል፣ ነገር ግን ዕውቀት ብቻውን መንፈሳዊ መረዳትን አያረጋግጥም። ፈሪሳውያን በታዛዥነት ላይ፣ ሰዱቃውያን በቤተ መቅደስ ስልጣን ላይ፣ ጻፎች ደግሞ በምሁራዊ ትርጓሜ ላይ ሲያተኩሩ ለዘመኑ ቀውስ እጅግ ጽንፈኛ ምላሽ የሰጠ ሌላ ቡድን ነበረ። እነርሱም ኤሴያውያን ወይም ቀናተኞች ይባሉ ነበር። ኤሴያውያን በኢየሩሳሌም ያለው አጠቃላይ የሃይማኖት ሥርዓት ሊጠገን በማይችል መልኩ እንደተበላሸ ያምኑ ነበረ። በእነርሱ እይታ የክህነት ሥርዓቱ ቅድስናውን አጥቷል። የቤተ መቅደሱ መሪዎች የእግዚአብሔርን እውነተኛ ፈቃድ አይወክሉም። በዚህ እምነታቸው ምክንያት እሴያውያን ብቻቸውን የታማኝነት መንገድ ከሥርዓቱ ሙሉ በሙሉ መውጣት እንደሆነ ወሰኑ። ማህበረሰቡን ከውስጥ ለመለወጥ ከመሞከር ይልቅ መለየትን መረጡ። እሴያውያን ከከተማ ጫጫታ ርቀው ገለልተኛ በሆኑ አካባቢዎች በጥብቅ የተደራጁ ማህበረሰቦችን መሰረቱ። ከነዚህም መካከል በ20ኛው ክፍለ ዘመን የሙት ባህር ጥቅልሎች የተገኙበትን ቁምራን ተብሎ የሚጠራውን ስፍራ የታወቀው ማህበረሰባቸው መገኛ ነበረ። እነዚህ ጥንታውያን ጥቅልሎች የዚህን ምስጢራዊ ቡድን እምነትና
የአኗኗር ዘይቤ ፍንትው አድርገው ያሳያሉ። በእስያውያን ዘንድ ሕይወት በዲሲፕሊን በጋራ ኑሮ ላይ የተመሰረተ ነበረ። ብዙዎቹ አባላት ለእግዚአብሔር ሙሉ በሙሉ ለመገዛት ሲሉ ከቤተሰብ ግዴታ ነፃ መሆንን በመምረጥ ድንግልናን ይጠብቁ ነበር። የግል ሀብት የሚባል ነገር አልነበረም። ንብረት ሁሉ የጋራ ነበር። የዕለት ተዕለት ተግባራቸውም መጽሐፍትን ማጥናት፣ ጸሎትንና የሥርዓተ ንጽሕናን ጥበቃ ነበረ። ለእስያውያን ንጽሕና የሕይወታቸው ማዕከል ነው። መንፈሳዊ ንጽሕናቸውን ለመጠበቅ ሲሉ በቀን ውስጥ በተደጋጋሚ የውሃ መታጠብ ሥርዓትን ይፈጽሙ ነበረ። ወደ ማህበረሰቡ ለመቀላቀል የሚፈልጉ አዳዲስ አባላትም ለረጅም ጊዜ የፈተና ጊዜን ማለፍ ይኖርባቸዋል። እስያውያን ዓለም ወደ ፍጻሜዋ እየገሰገሰች እንደሆነና በመልካምና በክፉ ኃይላት መካከል ታላቅ ፍልሚያ እንደሚደረግ ያምኑ ነበር። በጽሑፎቻቸውም ዓለም በሁለት ተከፍላ ትታያለች፣ የብርሃን ልጆችና የጨለማ ልጆች ብለው ያምኑ ነበረ። እነርሱ ራሳቸውን እግዚአብሔር በታሪክ ውስጥ ጣልቃ ገብቶ መለኮታዊ ፍትህን ለሚሰፍንበት ቅጽበት እያዘጋጁ እንደሆነ ያምኑ ነበር። ይህ ተስፋቸው ማህበረሰቡን እንደ መንፈሳዊ የስልጠና ሜዳ አድርጎት ነበረ። ጥናትና ዝግጅታቸው ሁሉ ለእግዚአብሔር መንግሥት መምጣት ነው። የተቀረው ማህበረሰብ በብልሹ አሰራር ሲጠፋ፣ እነርሱ ግን እውነተኛውን እምነት ጠብቀው እንደቆዩ ያምኑ ነበር። ምንም እንኳን በአዲስ ኪዳን ስማቸው በቀጥታ ባይጠቀስም የእነርሱ መኖር በኢየሱስ ዘመን የነበረውን የመሲሁን መምጣት የመጠባበቅ ድባብ እንዲፋፋም አድርጎታል። ታሪኩን ይበልጥ ማራኪ የሚያደርገው ኢየሱስ በእነዚህ አራት ቡድኖች በተቀረጸው ዓለም ውስጥ የተጓዘበት መንገድ ነበር። እነርሱ ከየትኛውም ቡድን ጋር ራሱን ሙሉ በሙሉ አላወገንም። ነገር ግን የእያንዳንዱ እምነትን የሚነኩ ነጥቦችን ዳሷል። ከፈሪሳውያን ጋር ኢየሱስ የተወሰኑ የነገረ መለኮት ሐሳቦችን ይጋራ ነበር። የመጽሐፍትን ሥልጣን፣ የሙታን ትንሣኤን አድንቋል። ነገር ግን የሰውን ወግ ከርኅራኄ በላይ የማስቀደም ዝንባሌያቸውን አጥብቆ ገስጾታል። ለምሳሌ በሰንበት ቀን በፈወሰ ጊዜ በሕጉ ዙሪያ የተገነቡትን ግትር ትርጓሜዎች ተገዳደራቸው። በማርቆስ ምዕራፍ 2 27ኛው ቁጥር ላይ ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም በማለት ሕጉ ሕይወትን ለማገልገል እንጂ ሰውን ለማስጨነቅ እንዳልሆነ አስተምሯል። ከሰዱቃውያን ጋር ኢየሱስ የተጋፈጠው ሌላ ጉዳይ ነበረ። ለእነርሱ ለትንሣኤና ለረቂቁ መንፈሳዊ ዓለም የነበራቸውን ጥርጣሬ ከኢየሱስ ጋር ወደ ክርክር መራቸው። በትንሣኤ ስለሚኖረው ትዳር በሎጂክ ሊያጠምዱት በሞከሩ ጊዜ ኢየሱስ ውይይቱን ወደ ላቀ ደረጃ አሸጋገረው። እግዚአብሔር የሕያዋን አምላክ መሆኑን በማስታወስ ከዚህ ዓለም ባሻገር ስላለው እውነተኛ ሕይወት አንስቶ በጥልቀት ነገራቸው። ከጻፎች ጋር ልዩነቱ በስልጣን ላይ ነበረ። ጻፎች የሚያስተምሩት የቀደሙ መምህራኖችንና ወጎችን በመጥቀስ ነበረ። ስልጣናቸው የተከማቸ ትርጓሜ ውጤት ነው። ኢየሱስ ግን የራሱ በሆነ ስልጣን ይናገር ነበረ። በማቴዎስ ምዕራፍ 7 ቁጥር 29 ላይ ሕዝቡ የተገረመው እንደ ጻፎቻቸው ሳይሆን እንደ ባለስልጣን ያስተምር ስለነበረ ነው። ከእስያውያን ጋር ኢየሱስ እንደነርሱ በበረሃ ጊዜን አሳልፏል። ስለ እግዚአብሔር መንግሥት መምጣትም ሰብኳል። ነገር ግን እንደነርሱ ከማህበረሰቡ አልተለየም። ኢየሱስ በቀጥታ ወደ ከተሞችና መንደሮች ገባ። ከኃጢአተኞች ጋር በላ፣ ለምጻሞችን ዳሰሰ፣ በሃይማኖት ሥርዓቱ የተገለሉትንም ተቀበለ። ንጽሕናን ለመጠበቅ ራሱን ከሰዎች ለማግለል አልሞከረም። በሰው ልጅ ስብራት መካከል ተገኝቶ ለውጥን አመጣ እንጂ። የኢየሱስ እውነተኛ እምነት በሕግ ጥንቃቄ፣ በፖለቲካ ሥልጣን፣ በእውቀት ልቀት ወይም ከዓለም ተገልሎ በመኖር ብቻ የሚገኝ እንዳልሆነ አስተማረ። የእውነተኛ ሃይማኖት ማዕከል እግዚአብሔር በፍጹም ነፍስ የሚወድና ሌሎችን በተመሳሳይ ሁኔታ የሚያፈቅር ዳግም የተለወጠ የልብ ማንነት እንደሆነ አሳየ። ኢየሱስ በእነዚህ ቡድኖች ውስጥ የነበሩትን በጎ እሴቶች ሲያጸድቅ፣ የተዛቡ አመለካከታቸውን ግን ውድቅ አደረገ። ከፈሪሳውያን ስለ ትንሣኤ ያላቸውን እምነት፣ ለቅዱሳት መጻሕፍት ያላቸውን አክብሮት ተቀብሎ ነገር ግን ያለ ደረቅ የሕግ ትዕቢታቸውን ጣለባቸው። ከሰዱቃውያን ለቤተ መቅደስና ለአምላክ አምልኮ ያላቸውን ቅድስና አድንቆ ነገር ግን ያለ ሙስናና ያለ ፖለቲካ ስምምነት ከነርሱ ራቀ።
ከጻፎች መጽሐፍትን የመረዳት አስፈላጊነት አጽንቶ ነገር ግን ኩራቶቻቸውንና ራሳቸውን ከፍ ማድረጋቸውን አዋረደ። ከእሴያውያን ለቅድስና መጋደልን አበረታቶ ከዓለም ግን ሳይለዩ ሳይሆን በዚህ ዓለም ውስጥ እንዳሉ እንዲጠበቁ አስተማረ። እነዚህን እንቅስቃሴዎች በጥንቃቄ ስንመለከት ዛሬም ድረስ በሰው ልጅ ባህሪ ውስጥ የሚታዩ ዝንባሌዎች መሆናቸውን እንረዳለን። አንዳንዴ ሰዎች እንደ ፈሪሳውያን ይሆናሉ። ራሳቸውን ሊጠብቁት በሚቸገሩት ሕግ ሌሎችን ይፈርጃሉ። በሌላ ጊዜ ደግሞ እንደ ሰዱቃውያን ቁሳዊ ስኬትን፣ ማህበራዊ መረጋጋትን ብቻ እያሳደዱ ጥልቁን መንፈሳዊ እውነት ይዘነጋሉ። አንዳንዶች ደግሞ እንደ ጻፎች የእምነት ቲዮሪ ጠንቅቀው ያውቃሉ እንጂ በዕለት ተዕለት ሕይወታቸው አይኖሩትም። ሌሎች ደግሞ እንደ እሴያውያን የእግዚአብሔር ብርሃን ሊበራበት በሚገባ ዓለም ውስጥ ገብቶ ከማገልገል ይልቅ ራሳቸውን አግልለው ይኖራሉ። እነዚህን ቡድኖች መረዳታችን በወንጌላት በአዲስ ብርሃን እንድናነብ ይረዳናል። በኢየሱስና በሃይማኖት መሪዎቹ መካከል የተደረጉ ክርክሮች እንዲሁ በዘፈቀደ የተፈጠሩ ንግግሮች አልነበሩም። ይልቁንም አቅጣጫ በሚፈልግና በከፍተኛ ሁኔታ በተከፋፈለ ማህበረሰብ ውስጥ የተደረጉ ጥልቅ ውይይቶች ናቸው። አንዳንዱ ቡድን በሮማ አገዛዝ ስር የአይሁድን ማንነት ለማስጠበቅ የራሱን መፍትሄ አቅርቧል። ሆኖም በመጨረሻ የኢየሱስ መልእክት ከእነዚህ ስርዓቶች ሁሉ በላይ የሆነ ነገርን ይዞ መጣ። ትምህርቱ በቀጥታ የሰውን ልብ የሚነካ ነበር። ሰዎችን ወደ ደረቅ ሕግጋት ወይም ተቋማት ከመጥራት ይልቅ ከእግዚአብሔር ጋር ወደ ታደሰ አዲስ ግንኙነት ጠራ። ለፈሪሳውያን ኢየሱስ ለወጋቸው ስጋት ነበር። ለሰዱቃውያን የፖለቲካ መረጋጋታቸውን የሚያናጋ መሰላቸው። ለጻፎች ምሁራዊ ስልጣናቸውን ተገዳደረ። እንደ እሴያውያን ላሉ ማህበረሰቦች ደግሞ እርኩስ ከሚባሉ ሰዎች ጋር መገኘቱ አልተዋጠላቸውም። በዚህም ምክንያት የሰውን ልጅ ለማዳን የመጣው እርሱ ሰውን ለመምራት በተፈጠሩት ስርዓቶች ሁሉ ተገፋ። ነገር ግን በዚያ መገፋት ውስጥም ቢሆን የኢየሱስ መልእክት የዘመኑን ክፍፍል አልፎ ተስፋን በማምጣት መስፋፋቱን ቀጠለ። አራቱን ቡድኖች በአጭሩ ስናጠቃልል ስዕሉ ግልጽ ይሆናል። ፈሪሳውያን ለቃል ወጎችና ለሕዝባዊ መንፈሳዊነት የቆሙ መምህራን ሲሆኑ፣ ሰዱቃውያን ለቤተ መቅደስ ስልጣንና ለፖለቲካ ስርዓት ቅድሚያ የሰጡ መኳንንቶች ናቸው። ጻፎች ደግሞ የሕጉ ባለሙያዎችና ምሁራን መባል ይችላሉ። እሴያውያን ደግሞ የዘመኑን ፍጻሜ እየጠበቁ በበረሃ የተለዩ ቅዱሳን ናቸው። እያንዳንዳቸው በተወሳሰበ ዓለም ውስጥ የእግዚአብሔር ሕዝብ እንዴት መኖር አለበት ለሚለው ጥያቄ የራሳቸውን መልስ ሲሰጡ ሞክረዋል። የኢየሱስ መልእክት ግን ከማንኛውም ስርዓት በላይ ለሆነው ተቋማቸውንና ወጋቸውን አልፎ በቀጥታ የሰውን ነፍስ ለሚለውጥ መለኮታዊ ፍቅር መንገድ ጠቆመ። አሁን እነዚህን ሁሉ ተመልክተናል። መጽሐፍ ቅዱስ በእርግጥ ብዙ እውነታዎችን የጻፈ መጽሐፍ ነው። እንደዚህ አይነት ታሪካዊ፣ መንፈሳዊና መጽሐፍ ቅዱሳዊ እውነታዎችን እያጣቀስን የምናመጣላችሁ ኢፒክ ባይብል አማርኛዎች ነን። እንደዚህ አይነት ትርጉም ያላቸው ጥልቅ ምስጢራትን ከዚህ በኋላ በመስማት መቀጠል ከፈለጋችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆኑን አይዘንጉ። በተጨማሪም እርሶ ያመኑት እምነት፣ የሰሙት እውነት ከእርሶ ባለፈ ሌሎች ጋር መድረስ አለበት ብለው የሚያስቡ ከሆነ አሁኑኑ በዚህ ቪዲዮ ላይ ያገኙትን ጠቃሚ ነገሮች ለ10 ሰው ለ15 ሰው ሼር በማድረግና ይህንን መልእክት ላይክ አድርጎ በመውጣት እንዲሁም የተሰማችሁን ሐሳብ፣ የተማራችሁትን እውነት በዚህ አስተያየት መስጫ ላይ በማስቀመጥ ከእርሶም ሌሎች እንዲማሩና አስተያየቶትን እኛ ተቀብለን መልስ እንድንሰጠው ይጻፉልን። መልካም ቀን ይሁንልዎት።